እግዚአብሔር ከዚህ በኋላ ምንም ቢሰጥ እስካሁን የሰጠና ያክልም ምንም ቢያረግልኝ እግዚአብሔር ኢየሱስን የሚያክል ምን ይሰጠኛል? የመጨረሻውን ሰጥቶኛል። ምንም ከሰጠ ኢየሱስን ለማድመቅ ብቻ ይሰጣል። ጳውሎስ የሚያሳብደው ይሄ ነው። እነሱ ገብቷቸው እንዳበደ ሰው እንዲሆኑለት የሚጓጓው ይሄንን ነው። ክርስቶስ በእናንተ አለ። የምዕራፍ አንዱ ክርስቶስ ዝም ብላችሁ ሳሉት እንግዲህ ረጅሙን ከ9 ወር ውስጥ በጣም ረጅሙን የፈጀብን እኮ ምዕራፍ አንዱ ያተኛው ክርስቶስ ስትሉ የማይታይ አምላክ አምሳል ከፍጥረት ሁሉ በፊት በኩር የሆነ ሁሉ በእርሱ የተፈጠረ በመስቀል ላይ በፈሰሰው ደሙ ከአባቱ ጋር ያስታረቀን ርቀቱ፣ ስፋቱ፣ ጥልቀቱ፣ ርዝመቱ ከመረዳት የሚያልፈው ክርስቶስ በእናንተ አድሯል። ይሄ መለኮት የሆነ አምላክ መሬት ላይ ወርዶ በመስቀል ላይ ከአብ ጋር የማስታረቅ አቅም ያለው ክርስቶስ በእኔ ውስጥ ገብቶ አድሯል። እየኖረ ነው ከክርስቶስ ጋር ኖረ። ይሄ በገባን መጠን ኤክስፔሪየንስ በገባን መጠን ኢንጆይ ሲቃዩ ደስ ያሰኛል። ለዚህ ብዬ ነው በእውነት በሰማይ በአባቱ ቀኝ ብቻ ሳይሆን በመንፈስ ቅዱስ አማካኝነት በእኛ ውስጥ ክርስቶስ በእኛ አድሯል። ክርስቶስ በቅዱሳን ውስጥ በጣም በትሕትና ክርስቶስ ባንተ አድሯል። ሰው የሆነ ሰው መስሎ እኮ አገር ይረብሻል። ኢየሱስን የሚያክል ታላቅ አምላክ በእናንተ ውስጥ ካደረ የፍጥረት ናፍቆት የዚህ ትውልድ መገለጥ ነው። ኢየሱስ ክርስቶስን የተሸከመ ትውልድ ፍጥረት እየጠበቀ ነው። ዓለም ምንም የላትም ከዚህ በኋላ ያላትን የመጨረሻ ነገር በሙሉ ተጠቅማ ጨርሳለች። ትውልድ ከዚህ በኋላ ምንም ከኢየሱስ ውጪ ተስፋ እንደሌለው አውቀዋል። ወዳጆቼ ይሄ ኢየሱስ ደግሞ እናንተ ውስጥ ነው ያለው። ይሄንን የሚያክል ትልቅ ነገር ተሸክማችሁ ምንም እንዳልተቀበለ ሰው አትኑሩ። ይሄንን የሚያክል ልታሳዩት የምትችሉት ነገር እያላችሁ አትደብቁት። እግዚአብሔር እኛን አደብዝዞ ኢየሱስን ያድምቀው። እኛን አድክሞ የልጁን ኃይል ያሳየው። በእውነት እኛን እየገደለ በእኛ ላይ ኢየሱስን ሕያው ያርገው። ሌላ ታሪክ የለንም፣ አንፈልግም። እንዴት የታደለ ሰው ነው ይሄ! እንዴት የተመሰገነ ሰው ነው! እጓጓለሁ የትንሣኤ ቀን ላይ ጳውሎስን በጣም እጓጓለሁ። ምን አይነት ፍጡር ነው! እግዚአብሔር እንዴት አተረፈ በዚህ ሰው ሕይወት! አለኝ የሚለውን በሙሉ ከፈለ። ኢየሱስን አሳየዋል። ክርስቶስን አገኝ ዘንድ ምንም አይደለም፣ ሁሉንም ነገር አጣል። አንዳንዱን አይደለም ያለው፣ አልመረጠም። ሲያጣ ሁሉን አጣል። ክርስቶስን አገኝ ዘንድ ጳውሎስ ፋይት የሚያደርገው ይሄንን ኢየሱስን እንዲያውቁለት። ይሄንን ኢየሱስን አንድ ሰው አወቀልኝ ካለ ጳውሎስ እንደ ጳውሎስ ደስተኛ ሚሊየንስ በእጁ ድነዋል። ለአንድ አናሲሞስ ሲል እስር ቤት ኖረዋል። በወንጀል ለታሰረ ሰው ሲል እስር ቤት ፋይት አናሲሞስን ድል አድርጎ ለጌታ ለማብቃት የሮም ነገሥታቶች ጉዳዩ አይደለም፣ ቤተ መንግሥቱ አይደለም የጳውሎስ ጉዳይ። ሰዎቹ ወደ ጌታ ማምጣት ሊፈቱት እየቻሉ የሚያስገድለውን ሥራ ይሠራል። እነሱ እንፍታ ሲሉት አልፈልግም ከሰንሰለቴ በቀር እንደሚሆን ነገሥታቶችን ወደ ወንጌል ይጠራል። ያስገድለዋል እኮ ጉዳዩ። እንደኔ አትሰቃዩ እንጂ በጌታ ብታምኑ ደስ ይለኛል። የተሰቀለው ስትሉ